ትሬንት አሌክሳንደር አርኖልድን ጉዳይ ነው የምናነሳው። ያው ዛሬ ትልቁ ጉዳይ ነው፣ ምክንያቱም በክረምቱ ከሊቨርፑል ጋር እንደሚለያይ ራሱ አረጋግጧል። ክረምት ላይ ደግሞ ውሉ ይጠናቀቃልና ከሊቨርፑል በነፃ ነው የሚወጣው። 26 ዓመቱ ነው። ለሊቨርፑል ደጋፊዎች ይሄ የሚዋጣ አይደለም። አሁን ባለው ግምት እስከ 64 ሚሊዮን ፓውንድ ድረስ የሚያወጣ ተጫዋች ነው። ትራንስፈር ማርኬት ይህንን ነው የሚያሳየውና 64 ሚሊዮን ፓውንድ ነው የሚያጡት ማለት ነው። በዛ ላይ ደግሞ ጥር የዝውውር መስኮት ላይ ሪያል ማድሪድ በቅናሽ ዋጋ ይህንን ተጫዋች ለማዘዋወር ገንዘብ ይዞ የሊቨርፑልን ደጅ ሲያንኳኳ ነበረ። ሊቨርፑሎች በፍጹም ብለው መልሰዋል። ስለዚህ ክረምት ላይ በነፃ ዝውውር ከክለቡ ይለቃል ማለት ነው። በ6 ዓመቱ ነበረ የአንፊልዱን ክለብ አካዳሚ የተቀላቀለው። አሁን 26 ዓመቱ ነውና 20 ዓመታትን በሊቨርፑል ቤት ውስጥ ቆይቷል። ከሊቨርፑል ውጭ የቆየው 6 ዓመት ብቻ ነው ማለት ነው። 20 ዓመታትን ከሊቨርፑል ጋር ነው ያሳለፈውና ሙሉ እስካሁን ያለው አብዛኛውን ህይወቱን በዛ ነው ያሳለፈው። በማህበራዊ ትስስር ገጾቹ ላይ ከ20 ዓመታት የሊቨርፑል ቆይታ በኋላ በውድድር ዓመቱ መጨረሻ እንደምለቅ የማረጋግጥበት ጊዜ አሁን ነው። ይህ በህይወቴ ከወሰድኳቸው ውሳኔዎች ከባዱ ነው። የክለብ ለ20 ዓመታት መላ ህይወቴ ነበረ በሚል ነው የገለጸው። ለምን ለቀቀ ለሚል ደግሞ እዛው በማህበራዊ ትስስር ገጽ ላይ ባጋራው መልእክት ላይ ተናግሯል። አዲስ ፈተና ለመጋፈጥ ነው ብሏል። የመጀመሪያው። ሁለተኛ ደግሞ ራሴን ከምቾት ቀጠና አውጥቼ በሙያዬም በግልም የተለየ ነገር ለማሳካት ነው ብሏል። በሊቨርፑል ቤት ውስጥ በርካታ ነገሮችን አሳክቷል። ስለዚህ ሌላ ነገር መጋፈጥ ይኖርበታል። 20 ዓመታትን በሊቨርፑል ነው የቆየው። ከ2016 ጀምሮ ደግሞ በሊቨርፑል በቋሚነት መጫወት ከጀመረበት ጊዜ በኋላ በፍጥነት ነው ወደ ቋሚነት የመጣው። በየርገን ክሎፕ አማካኝነት የቋሚነት እድል ተሰጥቶት ለረጅም ጊዜ በቋሚነት እየተጫወተ መጥቷል። ውጤታማም ነው። ስለዚህ አሁን 26 ዓመቱ ላይ ነው። ለሊቨርፑል ብዙ የሚጫወትበት እድሜ የነበረው የልጅነት ክለቡ ነው። ግን ደግሞ ትልልቅ ክለቦች በተለይ ሪያል ማድሪድን የመሰለ ክለብ ጠይቆ እምቢ ማለት እጅግ በጣም አስቸጋሪ ይመስለኛል። ጁድ ቤሊንጋም በሪያል ማድሪድ መኖርም ያው አስተዋጽኦ አለው። ቢቢሲ ላይም ያየ ነው ነበርና ያው እሱ ጓደኛው ነው ወደ ሪያል ማድሪድ እንዲመጣም የበለጠ ግፊት ጫና ያሳደረበት ነው የሚልም ነገር ይወጣል። አዎ በብሔራዊ ቡድን አብሮ ይጫወታሉ። በብሔራዊ ቡድን ደግሞ ተጫዋቾች የጁድ ቤሊንጋምን ባህሪ ጠባይ በተመለከተ ጥያቄ አላቸው። ራሱን እንደ ሌላ ኮከብ ነው የሚያየው። ከሌሎቹ ጋር ያለው ግንኙነት ውስን ነው ይባላልና ጥቂት ተጫዋቾች ብቻ ናቸው ከእርሱ ጋር በደንብ በጥሩ ግንኙነት በብሔራዊ ቡድን የሚጫወቱት። አንደኛው ትሬንት አሌክሳንደር አርኖልድ ነው። ጎልም ሲያስቆጥር በጨዋታም በትሬኒንግ ሰዓትም እንዴት ጥብቅ ጓደኛሞች እንደነበሩ እየተመለከትን ነውና እንዳልከው አንደኛው ምክንያትም እሱ ነው። ግን ደግሞ ዋናው ጉዳይ ሪያል ማድሪድ መሆኑ ነው። ትልቅ ክለብ መሆኑ ነው። ያለ አርኖልድ ጉዳይን ስናነሳ ያው የበለጠ አድማጮችም የሚመለከቱ ኳስንም የሚመለከቱ ሰዎች የሚያስታውሱት የአውሮፓ ቻምፒየንስ ሊግ በካምፕ ኑ ተሸንፈው መጥቶ በመልሱ የአንፊልድ ያቺ የማዕዘን ኳስን ብዙዎቻችን አንዘነጋትምና ትሬንት አሌክሳንደር ኳሱን አስቀምጦ ለመምታት ይዞ ተመልሶ መጥቶ ዲቮክ ኦሪጊ ያስቆጠራት ኦሪጊ ይመስለኛል። ብልሃቱንም የሚያሳየውና ያ ኳስ ደግሞ በጣም ወሳኝ ነበር። ወሳኝ ጎል ነው ያስቆጠረው። ብዙ ከሊቨርፑል ደጋፊዎች ህሊና የማይጠፉ ብዙ ሞመንቶች አሉት። ጎሎቹ በጣም አስደናቂ ጎሎችን ነው የሚያስቆጥረው። ክለቡን አመስግኗል። በምስጋናና በአድናቆትም ይወጣል ብሏል። ደግሞ ሊቨርፑልን በአንጻሩና ትልቅ አገልግሎትን የሰጠው የዓለማችን ውድ ተከፋይ ተከላካዮች መካከል አንደኛው ሊያደርጉት አስበው ነበር። ይሄን ጥረት አድርገዋል። ብዙ ጥረት አድርገዋል፣ ግን አልተሳካላቸውም። 8 ዋንጫዎችን አሸንፏል። 2 የፕሪሚየር ሊግ ዋንጫዎች ናቸው። አንደኛው ግን ከ30 ዓመታት በኋላ ሊቨርፑል ሲጠብቀው የነበረውን የሊግ ዋንጫ ያሸነፈበት ስለሆነ ከታሪካዊ ተጫዋቾች መካከል አንደኛው የሚያደርገው ነው። ሌላኛው ደግሞ የዘንድሮ ነው። ይሄም ታሪካዊ ዋንጫ ነው። ምክንያቱም 20ኛው ዋንጫ ስለሆነ የሊግ ዋንጫ 20ኛው ስለሆነ ከማንቸስተር ዩናይትድ ጋር የተካከሉበት ነው። ከማንቸስተር ዩናይትድ ጋር ያለው ፍክር ደግሞ ይታወቃል። የእንግሊዝ ትልቁን ደርቢ የሚያደርጉ ሁለት ክለቦች ናቸው። ምንም እንኳን ባለፉት ዓመታት ማንቸስተር ዩናይትድ ወርዶ ሊቨርፑል ወደ ታላቅነት ወደ ውጤታማነት ቢመጣም ያው የሁለቱ ክለቦች ጨዋታ በብዙ መልኩ ተቀናቃኝነቱ ከፍ ያለ ስለሆነ 20ኛውን ዋንጫም አሸንፎ ነው የሚወጣውና ሌላ ትልቅ ታሪክ ነው የጻፈው። የቻምፒየንስ ሊግ ዋንጫን ጨምሮ ሌሎች ዋንጫዎችንም አሸንፏል። 352 ጨዋታዎችን አድርጎ 23 ጎሎችን አስቆጥሯል። 92 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ተከላካይ መሆኑ መረሳት የለበትም። ከ23 ጎሎች አብዛኞቹ ጎሎች በጣም አስደናቂ ጎሎች ናቸው። ባለፈውም የአሸናፊነት ጎል ያስቆጠረውን ጨምሮ ማለት ነው የሚታወሱ እጅግ ግሩም ጎሎችን አስቆጥሯል። ለምንድነው አሁን ያሳወቀው የሚልም ጥያቄ ይነሳል። ምክንያቱም ሞሐመድ ሳላህና ቨርጂል ቫን ዳይክ አስቀድመው ከሊቨርፑል ጋር ልንለያይ እንችላለን የሚል አስተያየት ሲሰጡ ነበር። እሱ ግን ዝም ብሎ ነው የቆየውና ዛሬ በሙሉ
ትኩረቴን 20ኛው ዋንጫ ላይ ለማድረግ ነው የሚል ምላሽ ሰጥቷል። ሞሳላና ቨርጂል ቫን ዳይክ አስቀድሞ ቢናገሩም ክለቡ በድርድር አስቀርቷቸዋል። ጄሚ ጋራጋር እንደውም የቀድሞ የሊቨርፑል ኮከብ መሐመድ ሳላን ሲተቸው እንደነበረ ይታወቃል። የቡድኑን መንፈስ የሚረብሽ ነው፣ እየወጣ በሊቨርፑል ላይ ላልቆይ ይችላለሁ እያለ መናገሩ በሚል ሲተቸው እንደነበረ እናስታውሳለን። እና ትሬንት አሌክሳንደር አርኖልድ ያልተናገረው እኔ የሚመስለኝ መውጣቱን እርግጠኛ ስለነበረ ምንም ነገር ሊል አይችልም። እቆያለሁ ቢል አሁን መውጣቱን ሲያረጋግጥ ሊኖር የሚችለው ጫና በጣም ከፍተኛ ነው። ስለዚህ ዝም ብሎ ቆይቶ አሁን ሊቨርፑል ዋንጫውን መውሰዱን ባረጋገጠበት አለመናገሩ ደግሞ በሊቨርፑል ደጋፊዎች ስሜት ውስጥ ሊለቅ ይችላል የሚለው ስሜት ብዙ ዳብሮ በመጣበት ጊዜ ስለሆነ ብዙ ጫና ላይኖረው ይችላል። ፋብሪዚዮ ሮማኖ ማድሪድ ሁሉን ነገር ጨርሷል ብሏል። ያው ቅድም እንዳልከው ጁድ ቤሊንግሃም አለ ማድሪድ ነው። በዛ ላይ በቀኝ ተከላካይነት ደግሞ በዚህ ውድድር ዓመት ማድሪድ በጣም ተቸግሯልና ያው ወደዛ ሄዶ ስኬታማ የሚሆንበት አቅም እንዳለው ይሰማኛል። የሚተቹት አሉ በጣም ብዙ። አንደኛ ያለምንም ገንዘብ ነው የሚወጣው። ለምን እንደዚህ ያደረገ 64 ሚሊዮን ፓውንድ የሚገመት በርካቶች ከዛም በላይ ከፍ ያደርጉታልና 26 ዓመቱም ስለሆነ ከዝውውሩ ሊቨርፑል ገንዘብ ማግኘት አለበት በሚል ነው። የቀድሞ ተጫዋቾች ደግሞ አሁን መውጫው ትክክለኛ ጊዜ ነው፣ ሁሉን ነገር ለሊቨርፑል አድርጓል የሚልም ማስተያየት የሚሰጡ አሉ፣ የሚደግፉትም አሉ ለማለት ነው። 240 ሺህ ፓውንድ በሳምንት ማድሪድ ይከፍለዋል የሚሉ መረጃዎች ወጥተዋል። በነፃ ዝውውርም ስለሆነ ደግሞ ዳጎስ ያለ ገንዘብም ያገኛል። ሌሎችም መረጃዎች ደግሞ ቁጥራዊ መረጃዎችን ሁለተኛው አጋማሽ ላይ ይዤ እመለሳለሁ። ማዲሰን ከውድድር ዓመቱ ውጪ እንደሚሆን ይጠበቃል ብሏል ቢቢሲ። ቦዶን ቶተናም ባሸነፈበት ጨዋታ ላይ ነው ተጎድቶ በሁለተኛው አጋማሽ የወጣው። ጎልም አስቆጥሯል በዛ ጨዋታ ላይ። አንጅ ፖስቴኮግሉ ደህና እንደሚሆን ተስፋ ነበራቸው። ጉዳቱ ከባድ እንደሚሆን ቢጠብቁም ግን በዚህ የውድድር ዓመት ይመለሳል የሚል ተስፋ ነበራቸው። አልተሳካም። የጉልበት ጅማት መበጠስ ስለመሆን አለመሆኑ በቀጣይ በምርመራ ይረጋገጣል ተብሏል። የዩሮፓ ሊግ ወሳኙ የመልስ ጨዋታን ጨምሮ የእንግሊዝ ፕሪሚየር ሊግ ጨዋታዎች ያመልጡታል። ኢንተር ሚላን ከባርሴሎና በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ በሳንሲሮ የሚጠበቅ ነው። የመጀመሪያው ጨዋታ 3-3 ነው የተጠናቀቀውና አሌሃንድሮ ባልዴ ለዚህ ጨዋታ ሊደርስ የሚችልበት እድል አለ ሲባል ነበረ። ዛሬ ላይ የወጡ መረጃዎች እንደማይደርስ የሚያረጋግጡ ናቸው። ሌቫንዶቭስኪ ግን ለዚህ ጨዋታ ይመለሳልና ይበልጥ የመልሱን ጨዋታ በትኩረት እንድንከታተለው የሚያደርግ ይመስለኛል። ሌኪፕ ሳሊባን ከአርሰናል ሊለይ የሚችለው ማድሪድ ብቻ ነው የሚል መረጃ ይዞ ወጥቷል። ማድሪድን ተጫዋቹ እንደሚወድ ያው ማድሪድ ትልቅ ክለብ፣ ማድሪድ፣ ባርሴሎና፣ ሌሎችም ትልልቅ ክለቦች የበርካታ ከዋክብት ህልሞች ናቸውና ወደዛ የመሄድ ፍላጎት አለው ብሏልና 2027 ላይ ደግሞ ውሉ ስለሚጠናቀቅ ቤርታ አዲሱ የአርሰናል ሰው ትልቅ የቤት ስራ ይጠበቅባቸዋል። ማድሪድ ደግሞ በነፃ ዝውውር በርካታ ተጫዋቾችን እያስፈረመ ነው። አንደኛው ቅድም ያነሳ ነው የትሬንት አሌክሳንደር አርኖልድ ጉዳይ ነው ሊሆን የሚችለው። በመጨረሻም በእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ጀምሮ ክሪስታል ፓላስና ኖቲንግሃም ፎረስት ይጫወታሉ። በ35ኛ ሳምንት የመጨረሻ ጨዋታ ነው። በተለይ ለፎረስት እጅግ አስፈላጊ ጨዋታ ይሆናል። ካሉም ሃድሰን ኦድዊ በዚህ ጨዋታ ላይ ስለመሰለፍ አለመሰለፉ የመጨረሻ ምርመራ ይጠብቃል ተብሏል። ካሸነፈ በ63 ነጥቦች ከቼልሲና ኒውካስል ዩናይትድ ጋር በነጥብ ይስተካከላል። ግን የጎል ልዩነቱን ለማጥበብ ይቸገራል። ከፍተኛ የጎል ልዩነት ስላለ ግን ደግሞ በነጥብ መመለሱ እኩል መሆኑ ለኖቲንግሃም ፎረስት ዋነኛው ነገር እሱ ይመስለኛል። ቀጣይ 3 ጨዋታዎች ላይ ደግሞ ስለሚወስን 30ኛው ወይ እስከ 28 29ኛው ሳምንት አካባቢ ላይ እስከ 5ኛ ደረጃ ያለውን ይዞ እንደሚያጠናቅቅ ያረጋገጠ ይመስል ነበር አይደለ? ከዛ በኋላ ግን በተከታታይ ጨዋታዎች ተሸንፏል። ካለፉት 6 ጨዋታዎች እንኳን 3 ጨዋታዎችን ተሸንፏልና የዛሬውም ጨዋታ ደግሞ ወሳኝ ጨዋታ ነው ክሪስታል ፓላስ ስለሆነ ማለት